እኔን አንዳንድ የሚገርመኝ ነገር ማለት ነው ምንም ያክል ውድ የሆነ ነገሮች ጥቂት ሰው ስለምጠቀም ነው ውድ የሆነው። አብዛኛው ሰው ቢጠቀም እርካሽ ነው የሚሆነው። ጥቂት ሰው ሲጠቀም ጥቂት ሰዎች ጋር እጅ ጋር ብቻ ሲሆን ውድ ነው የሚሆነው። አብዛኛው ሰው ግን ያን ነገር ሲጠቀም እርካሽ ነው የሚሆነው። ለምሳሌ አሁን ወርቅ ብር ያለው ገንዘብ ያለው ብቻ ነው መጠቀም የሚችለው። በጣም ውድ ነገር ነው። ውድ ማዕድን ስለሆነ ማለት ወይም ዳይመንድም ሊሆን ይችላል። እና ጥቂት ሰው ነው የሚጠቀመው፣ ውድ ነው ደግሞ። አብዛኛው ሰው ግን በቀላሉ ያን ወርቅ ማግኘት ቢችል፣ ብር ቢኖረውና ያን ወርቅ ማግኘት ቢችል እርካሽ ነው የሚሆነው። ወርቅ ተራ ነገር ሆኖ ሳይሆን አብዛኛው ሰው ስለሚጠቀም እርካሽ ነው የሚሆነው። ለምሳሌ አሁን ትምህርት ብታዩ ትምህርት ዲፕሎማም፣ ዲግሪም፣ ሁለተኛ ዲግሪ ፒኤችዲም ሊሆን ይችላል። ድሮ ሰው ባልተማረ ዘመን አብዛኛው ሰው ትንሽ የተማረ እስከ 10 እስከ ምናምንም አሁንም ሊሆን ይችላል። አብዛኛው ሰው ሳይማር በፊት የተማረ ምሁር እንደ ምሁር ነው የሚጫወተው። ሰውም ደግሞ አመለካከቱ በጣም ነው የሚያከብረው። ያን ጊዜ አብዛኛው ሰው ስላልተማረ ማለት ነው። አብዛኛው ሰው ደግሞ ዛሬ ተምሯል፣ ዲግሪ ያለው ምናምን አለው፣ ፒኤችዲም አለው። ቀላል ነገር ተራ ነገር ሆኗል። ስለዚህ አይካበድም። ትምህርት ተራ ነገር ሆኖ ሳይሆን ሁሉም ሰው ስለተማረ ሁሉም ሰው ጋር ስለደረሰ እርካሽ ነገር ሆኗል በዚህ ሰዓት ማለት ነው። ውድ ሆኗል፣ ውድ ነው ግን ሁሉም ሰው አብዛኛው ሰው ስለተማረ አሁን እርካሽ ሆኗል። ምንም ያክል ውድ ነገር ቢሆን ሰው መጠቀም ብዙ ሰው ሲጠቀም ምንም ያክል ውድ ቢሆን እርካሽ መሆኑ አይቀርም። ለምሳሌ አሁን ሌላ ውሃው ተራ ነገር ሆኖ አይደለም። እግዚአብሔር ከሰራቸው በጣም ለሰው ልጅ ጠቃሚ ከሆኑ ነገሮች አንዱ ውሃ ነው። ያለ ውሃ ሰው መኖር አይችልም። እቺ ምድርም መቀጠል አትችልም። ነገር ግን ሰው በቀላሉ መጠቀም ስለሚችልና ያን ያክል እንትን ስለማይካበድ ሁሉም ሰው መጠቀም ስለሚችል ተራ ነገር ነው ያለው። እንደ ተራ ነገር ነው የምትጠቀመው፣ ተራ ነገር ነው የሆነው። ኦክሲጂንም ቢሆን ማለት ነው። አሁን አየሩ አንተ የምትስበው ኦክሲጂን እግዚአብሔር ከሰራ ነገር በጣም ውድ ነገር ነው። ነገር ግን በቀላሉ እንዲህ ብለህ ስለምትተነፍስ እንደ ተራ ነገር ነው የምታየው። በጣም ውድ ነገር ነው። ነገር ግን አብዛኛው ሰው በቀላሉ ስለምትጠቀም ተራ ነገር ነው የሆነው። ውድ ነገር ምንም ያክል ውድ ነገር ቢሆን ማለት ነው ተደራሽ ስለሆነ ማለት ነው እርካሽ ነው የሆነው። አበሻ እንደምለው በእጅ የያዙት ወርቅ እንደ መዳብ ይቆጠራል እንደምለው ማለት ነው። ወዳጆቼ ምንም ያክል በእጃችሁ የያዛችሁ ነገር በጣም ላይታወቃችሁ ይችላል፣ ውድ ነገር ሊሆን ይችላል። ነገር ግን በቀላሉ ስላገኛችሁ እንደ እርካሽ አትቁጠሩ። እናም ገርሞኛል በጣም። የሆነ ደረጃ ለመድረስ ጊዜያት ይፈጃል። ከሆንክ በኋላ ግን እንደ ተራ ነገር ነው የምትቆጥረው። እና በጣም ስለገረመኝ ነው። ላይክ ማድረጋችሁን እንዳትረሱ። ሀሳባችሁን እስቲ ያስቀምጡልኝ። ሰብስክራይብ ማድረጋችሁን እንዳዘነጉ። አመሰግናለሁ።